ሰላም በያላችሁበት እንዴት ናችሁ? ዛሬ ደግሞ እስኪ የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በንግግራቸው መሃል የሚቀልዷቸውን ቀልዶች እናያለን። አብራችሁን ሆኑ። መቼም ታውቋቸዋላችሁ ብለን ተስፋ እናደርጋለን። አንዳንዶቹን እስቲ ዛሬ እኔና ፈታ እንበል። የመጀመሪያው እንግዲህ አቶ መለስ ዜናዊ ምን ይላሉ? ፈጣሪ አለኝ ብለህ በሌሊት ጫካ ብትገባ ፈጣሪ አለኝ ብሎ የወጣ ጅብ ይበላሃል ይላሉ። እንግዲህ ፈጣሪ አለኝ ብለህ ዝም ብለህ ብትወጣ ያው እሱም ፈጣሪ አለውና ያው ይበላሃል ነው። ሌላው ደግሞ አንድ ሕፃን የሚወለደው አፍና ሆድ ብቻ ሳይሆን እጅና እግርም ይዞ ነው የሚወለደው ይላሉ። ስለዚህ መናገር ብቻ ሳይሆን መስራትም አለበት እንደማለት ነው። ስራ ክቡር ነው አይነት ነገር ነው። ገንዘብ የለኝም ብለህ አትዘን፣ ማዘን ብቻ በቂ አይደለም፣ ለቅሶም ጨምርበት። ዋው! ገንዘብ የለኝም ብለህ አትዘን፣ ማዘን ብቻ በቂ አይደለም፣ ለቅሶም ጨምርበት ይላሉ አቶ መለስ ዜናዊ። ለመሸነፍ ያለው ስታዲየም በቂ ነው ይሉናል። እንግዲህ የኢትዮጵያ ስታዲየምን ላይ አስተያየት ሲሰጡ ማለት ነው። ለመሸነፍ ያለው ስታዲየም በቂ ነው፣ ውጤት ካላመጣ ምን ይሰራልና ነው። በአንድ ወቅትም ያው ምንድነው ዳርዳሩን ትታቸው መሀሉን ዝሩበት ብለው ያውቃሉ። ሌላው ደግሞ መስረቅ ስራ ነው፣ ከተያያዘ ግን ወንጀል ነው ይሉናል። እሺ ሌላው ደግሞ ምንድነው? በመርካቶ አካባቢ 1000 ሌቦች አሉ ተብለን 2000 ፖሊሶች አሰልጥነን ስናሰማራ በአጠቃላይ 3000 ሌቦች ሆኑ ይላል። እንግዲህ ሌቦቹ አሰለጠኗቸው ማለት ነው እነሱንና ወደ ራሳቸው ቀላቀሏቸው ማለት ነው። አቶ መለስ እንግዲህ በእያንዳንዱ ንግግራቸው ላይ እንደዚህ አይነት ቀልዶችን ጣል ያደርጉልን ነበር። ክቡራን የቻናሌ ቤተሰቦች ለዛሬ ፈታ እንድትሉ ብለን የመረጥንላቸው ንግግሮች እነዚህ ነበሩ። በሌሎች እስከምንገናኝ ሰላም በያላችሁበት።